መጽሐፍ ውስጥ ለማሰላሰል ይረዳሉ ብለን ያሰብናቸውን ጥቂት ነጥቦች ይሆናል። በድጋሜ አብራችሁን ቆዩ። እግዚአብሔር ሰው ሳይሆን ስሜት ነው። ስለዚህ ውስጣዊ ስሜታችሁን አድምጡ ይለናል ርዕሱ። እስኪ ወረድ ብለን ደግሞ በሱ ዙሪያ ያሉትን አንዳንድ ነጥቦች እኔ አንድ ልጅ ያለማቋረጥ ራሱን ይፎክት ነበር። አንድ ቀን አባቱ አየውና ልጄ ለምንድን ነው ሁሉ ጊዜ ጭንቅላትን የምታከው ሲል ይጠይቀዋል። ልጅም የማከው እንደሚያሳክከኝ የማውቀው እኔ ብቻ ስለሆንኩ ይመስለኛል ብሎ መለሰ። እንግዲህ ውስጣዊ ስሜት ይሄ ነው። እናንተ ብቻ ናችሁ የምታውቁት፣ ሌላ ማንም ሰው ሊያውቀው አይችልም። የራስ ምታት ቢይዛችሁ ህመሙን የምታውቁት እናንተ ራሳችሁ ብቻ ናችሁ። ይህንን ደግሞ ማረጋገጥ ወይም ለሌሎች ማሳየት አትችሉም። ደስ ሲላችሁም ደስታችሁን የምታውቁት እናንተ ራሳችሁ ብቻ ናችሁ። በማስረጃ በማስደገፍ ይህንን ስሜታችሁን ለሌሎች ማረጋገጥ አትችሉም። ደስ ሲላችሁም ደስታችሁን የምታውቁት እናንተ ራሳችሁ ብቻ ናችሁ። በማስረጃ በማስደገፍ ይህንን ስሜታችሁን ለሌሎች ማረጋገጥ አትችሉም። አጠገባችሁ ያለ እያንዳንዱ ሰው እንዲፈትሸው፣ እንዲሰነጣጥቀው፣ እንዲያበለጥለው ስሜታችሁን ጠረጴዛ ላይ አድርጋችሁ ልታሳዩት አትችሉም። በእርግጥ ውስጣዊ ስሜት በጣም ውስጣዊ በመሆኑ የስሜቱን መኖር እንኳን ቢሆን በማስረጃ አስደግፋችሁ ልታረጋግጡ አትችሉም። ለዚህ ነው ሳይንስ ይህንን የማይቀበለው። ይሁንና ማስተባበያ ሰባዊ አይደለም። ሌላው ቀርቶ ሳይንቲስቶቹም እንኳን ቢሆኑ ፍቅርን ያውቁታል። ውስጣዊ ስሜትም አላቸው። አንድ የሆነ ነገር አለ፣ ነገር ግን በአይን የሚታይ በእጅ የሚዳሰስ አይደለም። ደግሞ ለሌሎች ለማሳየት አይቻልም። እንደዚያም ሆኖ ግን አለ። ውስጣዊ ስሜት ራሱ የሆነ ተቀባይነት አለው። ሆኖም በሳይንሳዊ ስልጠና የተነሳ ሰዎች በውስጣዊ ስሜታቸው ላይ ያላቸውን አመኔታ አጥተዋል። የሚተማመኑትም በሌሎች ነገሮች ላይ ነው። አንድ ሰው በጣም ደስ ያለህ ትመስላለህ ቢላችሁ የበለጠ ታምኑታላችሁ። የደስታ ስሜት ሲሰማችሁ ይጀምራል። 20 ሰዎች